ሰላም ቅዱሳን እንዴት ናችሁ? እጅግ በጣም ደህና ነኝ። ወንድማችሁ አሮን ጦና ይባላለሁ ከፓይርጎስ ሙቭመንት ህብረት። ዛሬ እንግዲህ በትንቢት ዙሪያ እጅግ በጣም ወሳኝ የሆነ መልእክት ይዤላችሁ መጥቻለሁ። ወደዚህ መልእክት ከመግባት በፊት ትንሽ ጸሎት ልጸልይ። ቅዱስና የተፈራ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ሕያው የሆነውና እኛን የሚመራን ኃይል ያለውን ቃልን በኢየሱስም አስተምረን። ይህን በሚማሩት ሁሉ ላይ መንፈስ ይረፍ፣ ኃይል ይረፍ። በኢየሱስም ዕውቀትና መረዳት ይረፍ። በኢየሱስ ክርስቶስም እንደ ቃል መውጣትና መግባት ይሁንላቸው። በዛሬው ቀን በኢየሱስ ሰማዩን ክፈትልን፣ በኢየሱስ ክርስቶስም አሜን። ሃሌሉያ። ዛሬ እንግዲህ በትንቢት ዙሪያ እግዚአብሔር በቃሉ ሆኖ ያስረዳኝን እናንተን ለማስረዳት እሞክራለሁ። በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 3 ጀምሮ ያለውን ቃል በጌታ በኢየሱስ ክርስቶስ አነባለሁ። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ተመልከቱ፣ በዚህ ቦታ የትንቢት ዓላማ 3 እንደሆነ ይናገራል። ለሰው የሚነገር ሆኖ ሳለ ግን 3 ዓላማ ይዟል። አንደኛ ለማነጽ ነው፣ ሁለተኛ ለመምከር ነው፣ ሶስተኛ ለማጽናናት ነው። አንድ ሰው ትንቢት ሲሰማ ጤናማ ሆኖ ትንቢት ሲሰማ ሊጽናና ይችላል፣ ሊመከር ይችላል፣ ደግሞ ሊበረታ ይችላል። ይሄ ማነጽ ማለት መገንባት ማለት ነው። መገንባት ማለት ማጠንከር ወይም ማበረታታት ይላል። እንግሊዝኛው ስትሬንግዝንስ ይላል። እና ለአንድ አማኝ በክርስትና ሕይወት ሲኖር እጅግ በጣም የሚገፉ ነገሮች አሉ። እንዲወድቅ የሚያደርጉ በመንፈሳዊ ሕይወቱ እንዳያድግ የሚያደርጉ ብዙ ነገሮች አሉ። አቅም ሊያጣ ይችላል። ነገር ግን ትንቢት ሲሰማ ሊበረታ ይችላል፣ ሊጠነክር ይችላል፣ ሊገነባ ይችላል። እና መገንባት ካለ አለመፍረስ አለ ማለት ነው። መጠንከር ካለ አለመድከም አለ ማለት ነው። አቅም ማግኘት አለ ማለት ነው። ልፍስፍስ እንዳይሆን እንዳይደክም እጅ እንዳይሰጥ ያደርጋል ማለት ነው። ሃሌሉያ። በትንቢት ጸጋኛ መደራደር የለብንም። አንዳንድ ሰዎች ክርስትናቸው የመውደቅና የመነሳት ሆኖባቸው እየተጉ እየበረቱ በመንፈሳዊ ሕይወታቸው እየጸለዩ እየጾሙ፣ ነገር ግን ትንቢት ቢሰሙ ይበረታሉ፣ ይጠነክራሉ። የመውደቅና የመነሳት አይሆንም። ሃሌሉያ። ሁለተኛ የትንቢት ጸጋ ደግሞ ምክር ነው፣ ለመምከር ይላል። ምክር ጸጋ በናችን ቀላል ጸጋ አይመስላችሁ። ምክር ራሱን የቻለ ጸጋ ነው። ሮሜ መጽሐፍ ምዕራፍ 12 ከቁጥር 7 ላይ እንዲህ ይላል፣ የሚመክርም ቢሆን በመምከሩ ይትጋ ይላል። መጀመሪያ ምንድነው ብሎ እንደተሰጠንም ልዩ ስጦታ አለ ይላል። ከልዩ ስጦታዎች አንዱ ምንድነው? ምክር ነው። ምክር የጸጋ ስጦታ ነው። ነገር ግን ይሄ ትንቢት ማለት ድርብ ጸጋ ነው። የምክር ጸጋም ጭምር ይዟል። እና ትንቢትን የያዘ ሰው 2 ጸጋ ይዟል ማለት ነው። ከምክር ጋር የተያያዘውን በምሳሌ መጽሐፍ ላይ ምን ይላል? ምሳሌ መጽሐፍ ምዕራፍ 1 ከቁጥር 5 ላይ እንዲህ ይላል፣ ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይ መልካም ምክርን ገንዘቡ ያደርጋል። እና ምክር የጠቢባንና የአስተዋዮች ገንዘብ ነው። ገንዘብ ሲል ምንጠቀምበት፣ መንዝረን ምንጠቀምበት፣ ለተለያዩ ዓላማ ምናውልበት ነው። ምክር ያለው ሰው ወይንም ትንቢት ያለው ሰው ወይንም ትንቢት የሚሰማ ሰው ወይንም የሚመከር ሰው ገንዘብ አለው ማለት ነው። በመንፈስ ዓለም ገንዘብ አለው። ለፈለገው ነገር ሊጠቀም ይችላል። ምክርን የሚሰሙ ሰዎች ጠቢብ ሰዎች እንደሆኑ አሁንም መጽሐፍ ይናገራል። የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል። ምክር የጠቢባን ነው። ስለዚህ አንድ ሰው ትንቢት ሰማ ማለት ምክር ሰማ ማለት ነው። ትንቢትን የሚሰማ ሰው ጠቢብ ሰው ነው ማለት ነው። ጠቢብ ሰው ነው። እና ብዙ ሰዎች ትንቢትን አይሰሙም። ትንቢትን አይሰሙም ማለት በናችን ጠቢብ አይደሉም ማለት ነው። ሞኝ ናቸው ማለት ነው። ሃሌሉያ። ስለዚህ ትንቢትን መስማት አለብን። ትንቢትን ማሳደድ አለብን። በየቀኑ ትንቢት መስማት አለብን። ምሳሌ መጽሐፍ ምዕራፍ 11 ከቁጥር 14 ላይ እንዲህ ይላል፣ መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። መልካም ምክር በሌለበት ኢብን አንድ ሰው አይደለም ሕዝብም ሳይቀር ይወድቃል። በመካሮች ብዛት ግን ደህንነት ይሆናል። እና ብዙ መካሮች ባሉበት ቦታ ደህንነት ይሆናል፣ ጥንቃቄ ይሆናል። መውደቅ የለም፣ መክሰር የለም፣ መመታት የለም። ስለዚህ ብዙ ትንቢት ብንሰማ ብዙ ነቢያቶችን ብንጠቀም ከውድቀት ከኪሳራ እንጠበቃለን ማለት ነው። ስለዚህ ትንቢትን መፈለግ አለብን፣ ማሳደድ አለብን። ሶስተኛ የትንቢት ዓላማ ምንድነው? ማጽናናት። ማጽናናት ማለት ምን ማለት ነው? ሙድን መቀየር፣ ልብን መቀየር፣ ሐሳብን መቀየር ማለት ነው። ለምሳሌ አንድ ሰው በአስቸጋሪ ሁኔታ ውስጥ ቢኖር ይጨነቃል፣ ይማራል፣ ያዝናል፣ ያለቅሳል።
ነገር ግን ቢጽናና ጭንቀቱን ይተዋል፣ ምሬቱን ይተዋል፣ ሐዘንን ይተዋል፣ ለቅሶን ይተዋል፣ ሮሮነትን፣ ባዶነትን ይተዋል። ይህን ባዶነትን፣ ጭንቀትን፣ ምሬትን፣ ሐዘንን ቢተው ልብን ቀይሯል ማለት ነው። ስለዚህ ትንቢት የሰውን ሙድን ይቀይራል። ሁኔታ የሰጠውን ሙድ ይቀይራል፣ ባህሪውን ይቀይራል። ሃሌሉያ። ትንቢት ይገነባል ወይንም ያጠነክራል፣ ያበረታል። ሁለተኛ ትንቢት ይመክራል፣ ለምክር ይጠቅማል። ሶስተኛ ትንቢት ያጽናናል። መንፈስ ቅዱስ ራሱ አጽናኝ መንፈስ ተብሏል። ሁኔታችን የሚቀይር መንፈስ። ሁኔታ እንኳን አንዳንድ ጊዜ ባይቀየር በሁኔታ ውስጥ ያለን አእምሮ የሚቀይር፣ ሐሳብ የሚቀይር፣ ሙዳችን መቀየር የሚችል መንፈስ ነው የትንቢት መንፈስ ወይንም መንፈስ ቅዱስ። ሃሌሉያ። መንፈስ ቅዱስ የትንቢት መንፈስ ነው። እዚህ በትንቢት መደራደር የለበት። ለውጥን የሚያስመዘግብ ሰው ምን አይነት ሰው ነው ካላችሁ ሙዱን ማይቀይር ሰው ነው። የሚጨነቅ የሚማርን የሚያዝን ሰው እንዴት መለወጥ ይችላል? መጽሐፍ ሲናገር በኤፌሶን መጽሐፍ ምዕራፍ 4 ከቁጥር 30 ጀምሮ እንዲላል ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። የእግዚአብሔር መንፈስ ስሜት አለው፣ የሚያዝን ነው እና የእግዚአብሔር መንፈስ የሚያሳዝኑ ነገሮች ምንድን ናቸው? ቀጥሎ ይናገራል ቁጥር 31 ላይ መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ ይላል። አይታችሁታል? መራርነት ካለ፣ ንዴት ካለ፣ ቁጣ ካለ፣ ጩኸት ካለ፣ ስድብ ካለ፣ ከክፋት ሁሉ ጋር ሌላ ክፋት ካለ እዚህ ያልተዘረዘሩ የሥጋ ፍሬዎች እነዚህ ሁሉ መንፈስ ቅዱስ በእኛ እንዲያዝን ያደርጋሉ ማለት ነው። መንፈስ ቅዱስ ደግሞ በእኛ የሚያዝን ከሆነ መንፈሳዊ እድገት የለም። በሕይወታችን በመንፈሳዊታችን ለውጥ ማምጣት የምንችለው ከመንፈስ ቅዱስ ጋር ባለው በጤናማ ግንኙነት ወይም ቁርኝት ነው እና መንፈስ ቅዱስን ያሳዘነ ሰው እንዴት ይለወጣል? እንዴት ይቀየራል? ሊቀየር አይችልም፣ ሊለወጥ አይችልም። ስለዚህ መንፈስ ቅዱስን እንዳናሳዝን ዘንድ ትንቢት ያስፈልጋል። ትንቢት ካለንበት መጽናናት ካጣንበት ካለንበት ከመጥፎ ሙድ ያወጣናል። እየተጨነቀ የመጣ ሰው ካለ ድንገት ትንቢት ቢሰማ ተጽናንቶ ይሄዳል፣ ተረጋግቶ ይሄዳል፣ ሙዱ ተቀይሮ ይሄዳል። ስለዚህ በእያንዳንዱ ቀን ለውጥን ለማስመዘገብ ትንቢት ያስፈልጋል። ትንቢትን በየጊዜው መራብ አለብን። ትንቢትን በየጊዜው መጠማት አለብን። ወገኖቼ በትንቢት መደራደር የለብን። ምንም ተግተን የምንጸልይ ብንሆን እንኳን ትንቢት ያስፈልጋል። የሰው ልጅ ሆኖ የማይደክም የለም። የሰው ልጅ ሆኖ አንዳንድ ጊዜ የማይናወጥ የለም። ጳውሎስ እንኳን በሁለተኛ ቆሮንቶስ ላይ ምዕራፍ 1 ከቁጥር 8 ጀምሮ እንዲህ አለ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር ይላል። አይታችሁታል? ጳውሎስ ራሱ ተስፋ የቆረጠበት ጊዜ ነበር። ነገር ግን ይሄንን ከማውራቱ በፊት ምንድን ነው የሚለው? የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ነው ጀመረው። ተጽናንቶ ነው ይሄን ያለው። እርሱ በመከራችን ሁሉ ያጽናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን በክርስቶስ በኩል ይበዛልናል። ይህንን በሁለተኛ ቆሮንቶስ ምዕራፍ 1 ላይ ነው የተናገረው እና ጳውሎስን ተስፋ ያስቆረጠው መከራ ነበረ፣ ስቃይ ነበረ። ነገር ግን የመጽናናት ሁሉ አባትና አምላክ ሆኖ አጽናናው። አይታችሁታል? ጳውሎስንም ደርሷል። ለጳውሎስም መጽናናት አስፈልጎ ነበር። ተስፋ የሚያስቆርጥ ሁኔታ ተነስቶ ነበር። ሃሌሉያ። ስለዚህ ምንም በመንፈሳዊ ሕይወት ብንተጋ፣ ምንም በመንፈሳዊ ሕይወት ብናድግ አንዳንድ ጊዜ በአቋማችን የሆነ መወላገጥ መናወጥ ሊፈጠሩ ይችላል። ነገር ግን በዛ ሁኔታ እያለን ድንገት ትንቢት ብንሰማ እንጽናናለን፣ ከዛ ሁኔታ እንወጣለን። ሁኔታው ላይለወጥ ይችላል፣ ግን ሙዳችን ይቀየራል። ሙዱ ያልተቀየረለት ሰው ደግሞ ህይወትን ሊመራ አይችልም። ሃሌሉያ። መንፈስ ቅዱስ ወይንም የትንቢት መንፈስ ሁሉ ጊዜ ለመንፈሳዊ ሕይወት ለውጥ፣ ለመንፈሳዊ ሕይወት እድገት ሙዳችን ይቀይራል። ስሙ ለዘላለም ብሩክ ይሁን። ስለዚህ ሁሉ ጊዜ ትንቢትን ፈልጉ። ለመተንበይ በብርቱ ፈልጉ። ትንቢትን ለመስማት በብርቱ ፈልጉ። መጽሐፍ ሲናገር ትንቢትን አትናቁ ይላል። ትንቢትን ይበልጥ መፈለግ አለብን። ለመስማት በየቀኑ ትንቢትን መፈለግ አለብን። አንድ ጤናማ አማኝ በየቀኑ ትንቢት ይፈልጋል። ትንቢትን መልመድ ያለብንም ነቢይን መልመድ ያለብንም ሁሉ ጊዜ ትንቢትን መፈለግ አለብን ለጤናማ እድገት። ወንድማችሁ አሮን ጦና ይባላለሁ።
ተባረኩ። በዩቲዩባችን ላይ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች ሼር አድርጉ። በቲክቶካችን ላይ ፓይር ጎስፕል ሙቭመንት ብላችሁ በመግባት ፎሎ አድርጉ። ተባረኩ። ወዳችኋለሁ። ፓይር ጎስፕል ሙቭመንት ለኤሪባይ